እሺ ምንኖረው አንድ ቤት ነው፣ ፎቅና ምድር ነው ቤቱ። የኔ ሴትዮና የእሷ ሴትዮ እህትማማቾች ናቸው። እሺ ከዛ በየአመቱ ያኔ ተያይዘው ይሄዳሉ። በአሁኑ በሁለት ከዛ በፊት ግን ከመሄዷ በፊት የቱርክ ያው ቪዛ ምናምን ያስፈልጋል። ለሱ ቪዛውን ጊዜ አልቆት ቪዛዋን አድርጋ ሁሉ ነገር በሰላም ማለት ነው ከዚህ ሄደችው። ምንም አይነት ምንም አላየሁባትም። እንግዲህ 24 ሰዓት ምንበላው ምንጠጣው አንድ ላይ በቃ ስንተኛ ብቻ ነው የምንለያየው። ከዛ ውጭ ግን በሁለት ሄደች ወደ ቱርክ ከሰዎቹ ጋር። የኔ ሰዎች ደግሞ አልሄዱም ነበር። እዛ ሄደች በኋላ ግን እኔም እዚህ ቢዚ ስለነበርኩኝ ከኔ ጋር ኮንታክት አላደረገችም ስልክ። ከዛ በኋላ ልክ እዛ እንደሄደች በአንድ ጓደኛችን መታመሟ ተነገረኝ ማለት ነው። ታማለች። በማን ጓደኛ? በእኛ ጓደኛ ማለት ነው፣ ከኛ መሀላችን እኛ አራት ነን የምንሰራው፣ ሁለት ፊሊፒን ሁለት ኢትዮጵያኖች ማለት ነው። የሄዱት አንዷ ፊሊፒን በ5 ነው የሄደችው፣ አስካል ግን የሄደችው በ2 ነው ወደ ቱርክ ማለት ነው። እኔና ደግሞ አንዷ ፊሊፒኖ ደግሞ እዚህ ነው የቀረነው። ይሄ ከመሆኑ በፊት እዛ ያለችው ፊሊፒኒቷ እኔ ጋር ላለችው አስካል ታማለች። ግን ይሄ ህመም መራመድ ሁሉ እስኪያቅታት መራመድ እያቃተኝ ነው ብላ ለእዛ ላለችው ፊሊፒን ትናገራለች። ጋራለች ደግሞ ለእኔ ስትነግረኝ ምን ሆና ነው ምናምን ስል አላቅም ምን እንደሆነች ተባለ። እኔ ትላንት ጠዋት ተደጋጋሚ ስልክ እየተደወለልኝ ነበር። መሞቷ ተነገረኝ ማለት ነው። ትላንት ወረቀቷን ያገኘሁት እሷ ዶሮ ማን ያገኘው? ፊሊፒኒቷ አገኘችው። ነይ እስቲ እንሂድ፣ ምንድን ነው ይሄ ነገር? የሆነ ወረቀት አለ አለችን። እንደ እውነቷም ስንሄድም ለክብሮን የተጻፈ ይሄን ወረቀት አገኘው ማለት ነው። ይሄ ወረቀቱ አሁንም እጄ ላይ ነው ያለው። እኔ ማሳየት እችላለሁ። እሺ ላንቺ ነገር መሞቷን ማን ነገራችሁ? መሞቷን እኔ ጠዋት በጣም ተደጋጋሚ ስልክ ክብሮንም እኔ ጋር እየደወለ ነበር። እኔ ሰዎች ያኔ ሌላ ቦታ ነፍ የኔሱ ደግሞ ሌላ ቦታ ሄዷል። ያው እረፍት ስለነበር ጠዋት ተኝቻለሁ። ከዛ ረጅም ሪከርድ ከአንድ ጓደኛችን ተላከልን። ሀዲያ ትባላለች። ሪከርድ ተላከልን። እዛ ሪከርድ ምን ይወደሳለች? ሀዲያ እዚህ ነው የሰውዬ። እንግዲህ አሁን ይሄ ነገር ምንድነው? ይሄ ከመሆኑ በፊት ትንሽ የሆነ የጻፈችው ያስቀመጠችው መልእክት አለ። እኔ ጋር ሳይሆን ሀዲያ ጋር የሆነ ያስቀመጠችው መልእክት አለ። እሱ ምንድነው? ሀዲያ እንግዲህ ለእኔ እንደነገረችው ምንድነው ይሄ ያላትን ሳንቲሞች የእህቷን ቁጥር ምናምን ነገሮችን አስቀምጣ ነው ለሀዲያ አስቀምጣላት ነው። እንግዲህ ከሱ በፊት ግን ሀዲያ ጠዋት ላይ አውርታት ነበር። ጠዋት ላይ ሀዲያ ስታወራት ሀዲያ ይኸው ሪኮርዷ ማለት እንደነገረች ሰውነቷ ተቀያየው በጣም ሰውነቷ አባብጦ እና ሽንቷን ከሸናች 4ኛው ቀኗ እንደሆነና ሰውነቷ በጣም እንደተለዋወጠ ነው ሀዲያ ለኔም ሪከርድ እንግዲህ ያስቀመጠችልኝ። ከዛ ጠዋት እሱን ሳወራት ምን ሆንሽ ነው አስካል ሰውነትሽ እኮ በጣም ተቀያየረ፣ ምን ሆንሽ ነው ስላት ማልቀስ ብቻ ነው በቃ ማልቀስ ብቻ ነው። ቆይ አታልቅሽ፣ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ፣ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳት። ልክ እንደዛ ስላት በሰዓቱ ብድግ ብላ እንኳን መብራት ማብራት አቃታ። እኔም ደግሞ ሀማም እያጠብኩኝ ስለነበረ በቃ አስካል ይሄንን ሀማም አጥቤ ልምጣና አወራሻለሁ እደውልልሻለሁ አልኳት። በዛው ቅስፈት እኔ ሄድኩኝ። ያ መልእክት ተጻፈ ለእህቷ ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች። ደግሜ ስደውል ስልኳ አይሰራም። ከዛ አንዷ ፊሊፒን ሹፌር አለች እነሱ መጣ አክባር ሰማሽ ወይ አለች። እንዴ አክባሩ ምንድነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን ያለው አስካል ያኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላት ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም፣ እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት ሄዱ ግን አላውቅም በእርግጠኝነት። ቤት ውስጥ ብቻ ብቻዋን ነበረች። ያ ነገር ተፈጠረ ማለት ነው። ለባሏ ማን ነገረው?
ለባሏ በጣም ተደጋጋሚ እኔም ትላንትና በጣም ደንግጬ ጧት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ዛካርሽ? አይ ዝም ብዬ ከዛ ብሎክ አደረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለት። ሚዩት አድርጊ አንቺ ክብሮ ሚዩት ነፍታ። እሺ ለምንድን ነው ብሎክ የተደራረጋችሁ አንተ እና እሷ? ኦኬ እኔ አሁን እሷ ብሎክ እንዳደረገችኝ አላደረገችኝ እኔ የማውቀው ነገር የለም። ብሎክ አዳረኳት። እኔ ስለ ብሎክ ደግሞ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን እንግዲህ ከሚስቴ ጋር ምንም የሚያጣለን ነገር የለም፣ ፒስ ነው። ሚስቴ ደግሞ ጉንፋን ሲይዘት አይደለም የሆነ ነገር እንትን ስል ራሱ ለኔ ትነግረኛለች። እዚህ ምንም ህመም ነገር የላትም። የኔ ፖይንት ምን እንደሆነ ልጠይቅህ። አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላም በፍጹም። እኔ ምናልባት ብዬ ሁሌም ስልክ ይቀበላል። አሁን የሾፌሯን ስልክ እንደተቀበልኩኝ የልጇን ስልክ እንደተቀበልኩኝ የኢቫንን ምናልባት ነገ የሚመጣው ነገር አይታወቅም። ምናልባት በሆነ አጋጣሚ ስልክሽ እንዲህ ቢልን እናወራለን ብዬ ልክ እንደመጣው አካባቢ ነው ወይም ኢትዮጵያ ያለው መሰለኝ የተቀበልኩት ስልኳን እኔ ይቀበላለሁ እንዴ። አሁን ያሰራውንም ስልክ ተቀበልኩት እንዴ ብለሽ ስልክ ስጭኝ፣ መረጃ መኖር አለበት። አንቺ ብቻሽን ነሽ፣ እኔ ብቻዬን ነኝ። ምናልባት ስልክሽ ልካለ አንድ ሰዓት አንድ ደቂቃ ሲደውል ስልክሽ ምናልባት ሳይሰራ ከቀረ ይጨንቀኛል። እነሱ እንደውዬ ይጠይቃለሁ በማለት እኔ በቅነት ነው ስልኳን የተቀበልኩት እንጂ አሁን እኔ እዚህ ጋር ብዙ ነገር እንትን ማለት ስለማልፈልግ ነው። እኔ ብሎክ ያረኩበትን ምክንያት ያኔ ማውራት አለብሽ ካልሽ እኔ ብዙ ነገር ማውጣት እችላለሁ፣ ግን ስለማልፈልግ ነው። ሁለታችሁ በዚህ የተነሳ በቅርብ ተጣልታችሁ ታውቃላችሁ? በቅርብ እኔ በእርግጥ ኢትዮጵያ ተሳፍሬ ነው የመጣሁት። እሷን ቱርክ ልትሄድ አካባቢ ላይ ባንቺ ወይ በሆነ በሴት ምክንያት ሁለቱ ተነጋግረው ጸብ ነበራችሁ? የሰማሽው ነገር አለ ውዴ? እውነት ለመናገር ሁሌ እንደሚጣሉ እኔ ከኢትዮጵያ ኢትዮጵያ ከመጣሁ 3 ወሬ ነው ምናምን። ከመሄዴ በፊት ግን እናወራለን ያለውን ነገር ያኔ ከሷ ጋር ማለት ነው። እኔ ብዙ ነገሮችን እላለሁ ራሴ ብዙ ነገሮች በቃ ብቻ እናገራለሁ። ለዛ የኔ ትልቁ ጥያቄ ማር አንቺና እሷ ባንቺ ምክንያት ጸብ ነበራቸው ከይቅርታ ጋር? አዎ አይደለም ብቻ እንግዲህ ጣሉ አላውቅም፣ ግን እሱ እኔን እንትን ያኔ እኔ ከእሷ ጋር ብዙ ኮንታክት እንዳላረግ እንደሚፈልግ አይ ነው አውቃለሁ። እሺ አንቺ ነሽ ማሬ ለሱ ኮማ ውስጥ ናት ብለሽ የነገርሽው? አዎ ምክንያቱም አረፈች ማለት አልፈለኩኝም። ለምን? ምክንያቱም ኬዙ ምንን ከዛ በፊት ግን እኔ እንደተነገር ፊሊጲኒቷ እዛ ያለችው ስትነግረለኛ ሮብለት ነው ማክሰኞ ዕለት ብቻ ሁለቱ ሲያወሩ እየተጨቃጨቁ እንደሆነ ሰማሁ። እዚህ እኔ ጋር ላለችው ፊሊጲን ጻፈችላት። ግን ባሏ ማለት ነው ብሎክ ነኝ ብላ ነበረ። ሳሪ ብሎክ ነኝ ብላ ነበረ። እንዴት ነገረች? እሺ አንቺ ብሎክ ነሽ ካሱ ብሎክ እስከሆንሽ ድረስ ብሎኩ እኔ ውዴ እኔ ብሎክ አሁን ደግሞ ሌላ ጥያቄ። አንቺ አሁን ለምሳሌ እሱን አንቺ ብሎክ ናችሁ፣ እሷ ጋር እንደትሆኝ ምናምን አይፈልግም። ለምንድን ነው አንቺ ሞታኔ ብለሽ ኮማ ውስጥ ናት ብለሽ የነገርሽው? አዝነሽለት ለሱ እንዳይደነግጥ ነው? አዝኜለት ሳይሆን የሆነ ነገር በቃ ማለት እሱ ያለውን ነገር እንዲነግረኝ ብዙ ነገር የጠየኩት አለ። እኔ ትላንትና ጠዋት ሳወራው በጣም ብዙ ነገር ከእሷ ጋር መች እንደተደዋወለ፣ ምን እንደተባባሉ፣ ምን እንዳለችው ሁሉ ይሄው መናገር ይችላል። ጠይቄዋለሁ። ስለዚህ ምን አልኩት? ድንገት እንኳን ሞተች ካልኩት ምንም ነገር ላይነግረኝ ይችላል ስላልኩኝ እስቲ ምን ችግር ነው ያለው ነገር ምንድን ነው ብዬ ነው ኮማ ውስጥ ነች ያልኩት እንጂ ለሌላ ጉዳይ አይደለም። ኦኬ። ከዛ በኋላ ኮማ ውስጥ ናት ስትይው ምን አለሽ? እሱ ተደዋውላ ያውቁ? ሮብለት ነው ሮብለት ነው የደወልኩላት ነው ያለኝ። እንደዛ ነገር ነው። ግን ትላንትና እኔ በጣም ተደናግጬ ስለነበር እንትን አላልኩትም። አንቺ በመጀመሪያ ደረጃ ማለት አሁን እሱና እሱ በጣም ብዙ ጊዜ ሲጨቃጨቁ አንቺ ካለው ነገር አንጻር ብሎክ አደረግሽው። ከዛ በኋላ እቺ ልጅ ህይወቷ ካለፈ በኋላ ምን ይነግረኛል ብለሽ አስበሽ ነው ብሎክ ፈተሽ? ኦልሬዲ ብሎክ አድርገሽዋል። አንቺና እሷ አትስማሙም። እሷ ኮማ ውስጥ ናት ብለሻል። መሞቷን እያወቅሽ በነገራችን ላይ እዚህ ጋር አንቺንም ክብሮ ምንም እንጠይቃችሁ የሞተ ተጎዳ
አንተም አትጎዳ ማናችሁም አትጎዱ የተጎዳችሁ የሞተችው መከረኛዋ ስደተኛዋ ናት ጓደኛ አትጎዱ ቤተሰብ አይጎዳ የሞተ ተጎዳ እስከ 40ና እስከ 80 ድረስ ብታስተውሷት ነው ከዛ በተረፈ ሁላችሁም የራሳችሁ ህይወት ትኖራላችሁ ሁላችሁም የራሳችሁ የምትጎዳው ሀቋ ሳይወጣላት ሀቋ ተደባብሶ ሀቋ ተሸፋፍኖ ሚቀራው ሳሪ እዚህ የምትዳረቀው ነው እዚህ የምትዳረቀው ከእናንተ እውነትን እናገኛለን ብለን አይደለም ፈጣሪ የድንግል ማርያም ልጅ ሀቋን ደሟን እንትን ይበል እኔ ከሰውየው የሰማሁት ነገር ስላለ እሺ አሁን ጥያቄ ልጠይቅሽ እሱ ክብሮም ወደዛ ወደ ሰዎቹ ምልክት ሚል ቮይስ ላከ እንደላኩት ገርሻ ለምንጭ ቮይስ ወደ ሰዎቹ አልኳል እሺ ይሄን ነገር አልሰማሁም እሺ ማነው ደልት ብሎ ያስደለተው አንደኛ ሳሪ አንድ ሀዲያ ናት የሚል ነገር አለ ግን እዚህ ጋር ፊሊፒኒቷ እኔ ጋር ያለችው ሰውየው ምን እንዳለ ታውቂያለሽ የመጨረሻ ሰዓት ያወራቻት ልጅ አለች ብዙ ነገር የምታውቀው እሷ ናት እኮ ነው ያለው ማናት መጨረሻ ያወራቻት ሰዓት ያወራቻት ማን ነው ሰውየው ደግሞ ትልቁ ታርጌት አድርጎ የሚናገረው ደግሞ ይቅርታ ክብሮም አንተ ላይ ነው ከሱ ጋር የተነጋገረችው ነገር አለ ወይ ከሱ ጋር ኩኪልዮ ማለት ከሱ ጋር ዛዕላን ስትሆን አለ ስራ ራሱ ያስጠላታል ቤት ውስጥ እኛ ሰላም ትተና ስንመለስ ይሄ ነገር የተፈጥሮ ያገኘን ነው እሺ ሀዲያ የታለች ሀዲያ አንቺ ጋር ናት አሁን ያለችው እዚህ ቤት ነው አንድ ላይ አይደለም ቤቷ ነው ግን ከይቅርታ ጋር ማለት ነው ወረቀቱን እዚህ ለእናንተ ጽፋው ሄደችው አቅዳበት እዚህ ጽፋ እናንተ እንድትሉላት ነው ይሄን ወረቀት ፊሊፒኗ ምን የትኛው ቋንቋ አውቃ ነው አንብባው እዚህ ጋር የሆነ ወረቀት አለ ብላ ይጠራች ከይቅርታ ጋር ውዴ እኮ እሷ የሆነ ወረቀት አለ ይሄ ወረቀት ምንድነው እኔ አላውቅም ምክንያቱም ከሞቶች ዛሬ ነው እንግዲህ ትላንት ማታ እንደዛ አለችኝ ዛሬ ሄጄ ነው ወረቀቱን ያወጣሁት የኛን ቋንቋ በምን የተጻፈው በምን አውቃ ነይ ይሄ ወረቀት እዚህ ጋር አለ አለችሽ አው እሷ እኮ ምንም የገባት ነገር የለም እስቲ የሆነ ወረቀት አለ መሳቢያ ውስጥ ስለዚህ ነው ይሄ ነገር ምን ሊሆን ይችላል እኔም ደግሞ ዝም ብዬ በርግጥ እንዲህ ይጻፋል ብዬ እንትን አላልኩም ልጅቷ ቆይታለች አይደል እንዴ ልጅቷ ከሄደች እኮ ቆይታለች እንዴት ዛሬ አወጣችሁ ወረቀቱን እስከ ዛሬ ለምን ቀድማችሁ አላላችሁም ወረቀቱን ዛሬ አይደል ሄደች ልጅቷ እኔ ዶርም ውስጥ እኮ አይደለም ያለችው እሷ እኔ የግሌ ዶርም አለኝ እሷና ደግሞ ፍቅኝቷ ደግሞ የራሳቸው ዶርም አላቸው እኔ እኮ እሷ ዶርም አይደለም መቲ እኔ ግን ወረቀቱን ሌላ ሰው የጻፈው ነው የሚመስለው ጥሩ አዎ ግን አሁን አንቺ ለምሳሌ ማለት ነው እሱና እሷ በመጣላታቸው ምክንያት ራሷን አጥፍታለች ብለሽ ታምኛለሽ እኔ እንጃ ይሄን ነገር አላውቅም ግን በብዛት እንደሚጣሉ ከኔም ጋር ብዙ ጊዜ እንደማንኛው አይኖ ግን ለምሳሌ እሱና እሷ በመጣላታቸው ምክንያት ላይክ ህይወት እንዳበቃ አርጋ ራሷን በራሷ አጥፍታለች ብለሽ ታምኛለሽ በሱ ምክንያት ታሪ ቀላሉ ነገር እኮ እዛች ልጅ ያቺ ልጅ ላይ ያለው ዋትስአፕ መታየት አለበት ምን ብላ እንደጻፈች ይችላል ይሄንን ገንዘብ ትጭልኝ ይሄንን አድርጊልኝ ያለች ከዚች የበለጠ መጨረሻ ሰዓት ያወራቻት ልጅ ጋር ነው ያለችው ነገር አለ ለክብሮን ያለችው ነገር አለ ምንድነው ያለችው ብለሽ ምን አለች ሮብለት አንተ ክብሮን ምን አለች እሺ ሮቢላታ እኮ ያወራነው ሮቢላታ እንዲህ አሟት ሴትዮዋ ነግራ ሴትዮዋ ደግሞ በራስሽ ብር ትኬት ቆርጠሽ በሁለት አርጊዶች ናኔ እሺ ተፈቀደ በልሞክሮ ጁዬ በሁለት አለ ማሪ ሀዲያ ቁጥር ልሰጭን ትችያለሽ ከይቅርታ ጋር እሺ ይኸውልሽ እኛ እንደምንፈልግ ታውቂያለሽ በዚህ አጋጣሚ አንዳንዶቻችሁ አጀንዳ የሚመስላችሁ ሰዎች አላችሁ ነገር ግን ስራችንን ትተን ቁጭ ብለን እዚህ ጋር ልክ እናንተን የምንጠይቃችሁ ማንኛውም ሰው ህይወቱ ሊጠፋ ይችላል ማንም በሌላም ሰዎች ችግር የለውም ግን እውነቱ ሳይኖረው ተደባቆ የብዙ ሰዎች ህይወት የብዙ ሰዎች ደም ካልሆነ ቀርቷል ምክንያቱም ያለ እውነት ያለ ምናምን ባስመሰሉ ሰዎች እናንተን የሚወዱ እየመሰሉ እናንተን የሚያከብሩ እየመሰሉ ከእናንተ ጎን እየመሰሉ ግን በጣም የሚወጓችሁ በጣም ብዙ ስለሆኑ እናንተን እኛ ማንቃት እንፈልጋለን ቢኮዝ እናንተ በየሜዳው እየቀራችሁብን ስለሆነ እንጂ እኛ ኔቨር ኤቨር አጀንዳ ፈልገን አይደለም ከይቅርታ ጋር እሺ ይሄንን እንድታስቡ እንፈልጋለን
ምክንያቱም እናንተ ማንም ሰው ከመሞት አይዘልም። ነገር ግን በጣም ብዙ የሚጎዳችሁ ሰው ወዳጅ መስሎ ከእናንተ ጋር እየሳቀ እየተጫወተ ጓደኛ እያላችሁት ባሌ እያላችሁት ቦይፍሬንድ እያላችሁት ዋቴቨር ለእናንተ ጉዳት እስከ መሞት መንስኤ ስለሆነ እንድታውቁ ነው። ቤተሰብ በደንብ አዳምጡ። ከበስተጀርባው የሆነ ነገር እንዳለ በደንብ ያስታውቃል። አንድ ጓደኛ አብራችሁ ስትኖሩ ብዙ ችግሮች ሊኖሩበት ይችላል። ባል ብላችሁ ያመጣችሁት ሰው ወይም ደግሞ ለኔ ህይወት ብላችሁ ያመጣችሁት ሰው ከእናንተ አልፎ በሌላ ነገሮች በተለይ ይህ የምትሉትን ሰው በሌላ ሁኔታ አይቶ ስታገኙት ህመሙ ሌላ ስለሆነ ለዛ ነው እንጂ መርማሪ ሆነን ወይም ደግሞ እንደዚህ አይነት ፈልገን አይደለም። እሺ ቤተሰብ በጣም ይቅርታችሁ። ብዙ እህቶቻችን በዚህ ምክንያት እኛ ሳናቅ ቲክቶክ ሳይታወቅ ሰሚ አተው የቀሩ ልጆች እንዳሉ ነገር ነው። መሞት አንድ ነገር ነው። አብደው ራሳቸውን ብዙ ነገር አድርገው ያሉ ልጆች እንዳሉ በደንብ ነው። ለዛ እሺ የእሷን ቁጥር ላኪ ከይቅርታ ይህንን እንድታውቁ ፈልጌ በምን ልላክ ቁጥሯን ላኪ